ሀይ ቤተሰቦች እንደምናችሁ ደህና ናችሁ ወይ? ዛሬ እንኳን የመጣው ስለ አውቲዝም ልነግራችሁ አይደለም። በጣም የገረመኝ ነገር አይቼ እዚህ ቲክቶክ ላይ እንደው ማይ ጋድ የሚወራው ነገር በተለይ እኛ ዶክተሮች ትምህርት ቤት ይሄዳሉ። አሚን እኔ እኮ በጣም ነው የሚደንቀኝ። የት ነው የሚማሩት ግን ይህንን ኢንፎርሜሽን የሚያስተላልፉት? አሁን እዚህ ላይፍ ላይ ተቀምጠው ሶኮልድ ኤክስፐርት ማለት ነው ዶክተሮች ናቸው ለስሙ ስለ አዶ ኢሚዩን ኢልነስ ለምን ይነጋገራሉ? የሚያወሩት ደግሞ ይሄ አዝማ፣ አሬ፣ ሩመቶይድ አርትራይተስ። እንግዲህ ሩመቶይድ አርትራይተስ በጣም ከባድ በሽታ ነው። ኦኬ አሮ ኢሚዩን ኢልነስ ነው ማለቴ ልግለጽላችሁ። እኔ ዶክተር አይደለሁም ግን አለኝ እሱ በሽታ እኔ በጣም ለብዙ አመት። ኦኬ ቁጭ ብሎ እዛ በምግብ ብቻ ምግብ ነው ትሪትመንቱ ይላል። እንዴ ምግብ ሰፖርቲንግ ቱ ላሬ ዴፊኒትሊ አንቲ ኢንፍላማቶሪ ዳየት ሪዲዩስ ፔንን ይቀንሳል። ነገር ግን ጋይስ እንዳትሰሙ እንዲህ አይነት ምግብ በጣም ትሪትመንት ይፈልጋል። አሬ ኦኬ የተለየ ነው። ምንድን ነው ከሌላው አርትራይተስ በጣም ይለያል። አቶ ኢሚዩን ያልኳችሁ ምንድን ነው የራሳችሁ እንትናችን ምንድን ነው ስሙ ነጭ ብለድ ሴላችን በሽታ ሲመጣ አሁን ሰውነታችን ውስጥ በሽታ ሲመጣ አታክ ያረገ ያንን ቫይረስ አታክ ያረጋል ራይ። ነገር ግን ዋት ሃፕንስ ጥሩንም ጆይንት አታክ ያረጋል የኛን ጆይንት ማለት። በዚህ ምክንያት በጣም ኃይለኛ ኢንፍላሜሽን አለ ሰውነታችን ውስጥ ማለት ነው። it's auto immune illness okay it could be genetics, it could be so many things right እና ይሄ ካለ ትሪትመንት አይሆንም ጋይስ። it's a combination ዶክተሮች ይላሉ ያ ምንድን ነው የሚሰራው ልንገራችሁ። እኔ 25 ዓመት አለብኝ እኔ በጣም ግን መድኃኒት ወስዳለሁ። መድኃኒቱ ኢምፖርታንት አንደኛ ሩመቶሎጂስት ያስፈልጋችኋል። ኦኬ ሩመቶሎጂስት ሄዳችሁ ማየት አለባችሁ። ከዛ በኋላ ብዙ ቴስት ያደርጋሉ እነሱ እና ኮምቢኔሽን ኦፍ ትሪትመንት ነው የሚያደርጉት። ኦኬ ያንን ጆይንት ፔን ለመቀነስ ይሄ ካልሆነ በምግብ ብቻ ምንም ነገር አይመጣም። ኦኬ ምግብ ምግብ ይረዳል እንትናችሁን ፔን ብዙ እንዳይበዛባችሁ ያደርጋል። ይሄ what they call አሬ ፍሌር ከሆነ ጆይንታችሁ ዳሜጅ ነው ነው ኢቭን ዊዝ ሜዲኬሽን አሬ በጣም ከባድ ነው። አንዳንድ ጊዜ ኢትስ ላይክ ጥሩ ሜዲኬሽኑን ለማግኘት ዶክተሮቹ ለዚህ ነው ከሩመቶሎጂስት ጋር መስራት ያለባችሁ። ፋክቱን በደንብ ወቁ እና በምግብ ብቻ ይድናል የሚል ዶክተር ትክክል አይደለም። ኦኬ ሩመቶይድ አርትራይተስ እኔ ሶ አንግሪ የሚሰጡት ምልክት ያልተረጋገጠ። ኦኬ መጀመሪያ ስትሄዱ ሩመቶሎጂስቱ ራሱ ቼክ አድርጓችሁ ስንት ብለድ ቴስት ተደርጎ ከዛ በኋላ ሶ መኒ ቲንግስ ተደርጎ ከዛ በኋላ ትሪትመንት ላይ ነው የሚያደርጓችሁ። ትሪትመንቱ ጆይንታችሁ ዳሜጅድ እንዳይሆን ይረዳል ሎንግ ተርም ማለት ነው። በተለይ በአሁኑ ሰዓት በጣም ጥሩ ሜዲኬሽኖች ወጥተዋል። እንዳትሰሙ እንዲህ አይነት ነገር ኦኬ። በተለይ አሬ ፔን ያለባችሁ ሩመቶይድ አርትራይተስ ያለባችሁ ሰዎች ኦ ማይ ጋድ አረን እንደው በጣም ነው የሚደንቀው። እና አንደኛ ነገር ካለ ሜዲኬሽን አይሰራም አሬ። ኦኬ it's auto immune illness ኦኬ። እና ይሄ ደግሞ የተረጋገጠ ነገር ነው። በጣም ብዙ ሜዲኬሽኖች አሉ በተለይ ውጭ ሀገር የምትኖሩ ሰዎች ኦኬ። ምግብ ብቻ ይቀንሳል ብላችሁ እንተናዳት ሎንግ ተርም ዳሜጅ ነው የሚሆነው ጆይንታችሁ ማለት ነው። አሬ ደግሞ ኮምፕሊኬት የሆነ በሽታ ነው። እንዴት ነው ጆይንታችሁን ብቻ አይደለም ላይክ ኢቨን ላንግ ሃርት ኤቭሪቲንግ አታክ ያደርጋል ትሪትመንት ከሌለው ማለት ነው። ስለዚህ ይሄ በቃ በጣም ገርሞኝ የሚያሳዝን ነው በእውነት እና ትክክል አይደለም ይሄ። ቴንክ ዩ